ሰላም ሰላም እንደምን አላችሁ የቲክቶክ ቤተሰቦቼ። ዛሬ ቀኑ ሐሙስም አይደል? ሐሙስ የቀን ቅዱስ። እንግዲህ አንድ ህፃን ላገኝ ነበር የሄድኩት። ይህንን ህፃን አገኘሁት። እጅግ በጣም ደስ የሚል ህፃን ልጅ ነው። ደስ ብሎኝ አግኝቼው እንግዲህ ወደ ባርቤሩም ቆንጆ ነው። ይህንን ህፃን እንደዚህ በሚያምር መልኩ ጸጉሩን እንዲሰራው ገባን። ባባዬ እዚህ ጋር ቁንጅት ብላ ጸጉሯን ከዛ ወደዚህ ተቀይሮ ባባ እንደዚህ ምር ብሎበት እየተሰራን ጸጉራችንን እንግዲህ ህፃን መጀመሪያ ያያችሁትና አሁን ያያችሁት ተመልከቱት። እጅግ ደስ የሚል ህፃን ሆኖ እዚህ ጋር ያያችሁት ነው። ባባዬ እጅግ በጣም ደስ ብሎት አብረን ሄደን ባርቤሩም ተደስቶ በዚህ መልኩ ጸጉሩን አስተካክሎልኛል። ባባ እዚህ ጋር በጣም አምሮበታል፣ ቆንጆ ሆኗል። እዚህ ጋር እንግዲህ ያያችሁት ባባ ጸጉሩን ከተስተካከለ በኋላ እንደዚህ በዚህ መልኩ ፏ ብሏል። ባባዬም በዚህ አጋጣሚ አልባሳቱን መቀየር አለበት እና ይህንን ልጅ ምናልባት ልብሱን ማልበስ የምትፈልጉ ቤተሰቦች ማልበስ ትችላላችሁ። አካውንቴን ባዮ ላይ አካውንት ናምበሬን አስቀምጣለሁ። ከዛ በኋላ ከጸጉር ቤት ስንመጣ እዚህ ጋር ሽሮ አዘዝን። ምሳችንን ሽሮን ከባባ ጋር በላን። ባሪፍ አስተናገዱን። ይችን ሽሮ እኔ እና እሱ በላን፣ ተጎራረስን። እዚህ ጋር ሰዎች እያፈጠጡብን ነበረ። ሰላም ብኝ እንጂ ቻው በቃ። እንግዲህ ባባዬ ታሪኩን ስነግራችሁ እኔም አላሰብኩበትም። ባባ የሚተዳደረው ቡርሽ ከእንጨት የተሰሩ የጥርስ ቡርሶችን እያዞረ በመሸጥ ነው እናቱን እያገዘ የሚገኘው። ይህ ህፃን በእርግጥ እጅግ በጣም ጎበዝ ህፃን ነው። ገና የአራተኛ ክፍል ተማሪ ነው። ይህ ህፃን እናቱን እያገዘ ነው የሚተዳደረው ያን የጥርስ ቡርሽ በመሸጥ ማለትም ገና የአራተኛ ክፍል ተማሪ ነው። እናቱ ሰው ቤት ተቀጥራ ልብስ በማጠብ በምታገኘው ገንዘብ ነው እያስተማረችው ያለችው። ምናልባት ይህ ቪዲዮ የደረሳችሁ ሰዎች ሼር አድርጉትና ለሚረዱት ሰዎች አድርሱልኝ እያልሁኝ በአክብሮት ጠይቃለሁ። ከባባ በታች ትናንሽ ህፃናትም አሉ። እንግዲህ እሱ ከእናቱ ጋር ያን ነገር እየሰራ ነው ትምህርቱን እየተማረ የሚገኘው። ይህ ህፃን እጅግ ሊበረታታ የሚገባ ህፃን ነው። እኔ ከምንም በላይ እንግዲህ በጣም የወደድኩለት ነገር በዚህ እድሜው ገና እናቱን እያገዘ ያለ ህፃን ነው። እንዳያችሁት ቪዲዮውን እጅግ በጣም የሚበረታታ ልጅ ነው። በተለይ አካውንት ናምበሬን ባዮ ላይ አስቀምጥላችኋለሁ። ባንክ አካውንቴን እሱን መርዳት የምትፈልጉ ሰዎች እገዙት። መጀመሪያ ልብሱን እንቀይርለት። እንግዲህ ከዛ ቡርሽ መሸጥ ወጥቶ ደግሞ ሸራ ዘርግቶ ምናልባት ካልሲዎችን ቁምጣዎችን ይዞ እየሸጠ እናቱን ማገዝ የሚችልበትን አጋጣሚ መፍጠር እንችላለን። እኔ ህፃናት ላይ ነው የምሰራው። እንደዚህ ያሉ ህፃናትን ብናግዝ ብንተጋገዝ ትልቅ ደረጃ ማድረስ እንችላለን እነዚህን ህፃናት ለማለት ነው። እንግዲህ ቪዲዮ ደርሳችሁ ሼር አድርጉላቸው። ለነ ማስተር አብነቴን ቢያዩት እና ዶናይ ቢያዩት እነ ብዙ ልጆች አሉ ሰፖርት ማድረግ የሚፈልጉና እነሱ ጋር እንዲደርስ ተባበሩኝ እያልኩኝ በአክብሮት ጠይቃለሁ። አመሰግናለሁ።